ሰላም ለሁላችሁ ይሁን ወንድሞቼና እህቶቼ፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም ከእናንተ ጋር የእግዚአብሔርን ቃል የምማርበት አብረን የምንመለከትበትን መድረክ አግኝቻለሁ። ባለፉት 2 ጊዜያቶች ሉቃስ ምዕራፍ 8ን መነሻ አድርገን ያነሳነው ርዕሰ ጉዳይ አለ። ኢየሱስ የንሻገር መልእክት የሰጣቸውን ደቀ መዛሙርቱን የገጠማቸውን ነገር ከህይወታችን ጋር ለማዛመድ ሞክረናል። ዛሬ 3ኛውን እንዲሁ እናነሳለን። ቁጥር 24 እና ቁጥር 25 ላይ እናገኘዋለን። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትንና ውሃን እንኳን የሚያዝ ለእርሱም የሚታዘዙለት ይሄ ማን ነው አሉ ይላል። 3ኛው ከዚህ ክፍል ልንማር የሚገባው እውነት ከሚገጥመን ከየትኛውም አይነት ተግዳሮት ከየትኛውም አይነት ፈተና የእግዚአብሔርን ሉዓላዊነትና የበላይ ተቆጣጣሪነት እንመለከትበታለን። ለዚህ ነው ደቀ መዛሙርቱ እርስ በርሳቸው አንዱ ለሌላው ይሄ ማን ነው ነፋስ የሚታዘዝለት ማዕበል የሚታዘዝለት የሚል ጥያቄን ጠየቁ። እነዚህ ሰዎች የእርሱ ደቀ መዛሙርት አይመስሉም፣ ወይም ለወራትና ለዓመታት ከሱ ጋር የኖሩ ኢየሱስን እንደ ጌታ ኢየሱስን እንደ መሲህ ተቀብለው አብረውት የሚወጡና የሚገቡ ሰዎች አይመስሉም። ጥያቄያቸው ያንን አያሳይም። እውነቱ ግን በገጠማቸው ማዕበል ውስጥ ከዚህ ቀደም አይተውት የማያውቁትን የኢየሱስን ማንነት ተገንዝበዋል። እርሱ ጥሩ ሰባኪ ብቻ አይደለም። እርሱ አስተማሪ ብቻ አይደለም። እርሱ ፈዋሽና ታምራት አድራጊ ብቻ አይደለም። እርሱ ከነቢያቶች መካከል እንዳንዱ አይደለም። እርሱ ከሁሉ በላይ ልዑል፣ ከሁሉ በላይ ጌታ፣ ከሁሉ በላይ የሆነ ተቆጣጣሪ፣ ተፈጥሮ ሳይቀር የሚታዘዝለትና የሚገዛለት ነው። ይሄንን እውነት ያስተዋሉት በስብከት ሰዓት አይደለም፣ በፈውስ ሰዓት አይደለም፣ በተአምራት ውስጥ አይደለም። ይሄንን ትልቅ እውነት ያስተዋሉት በገጠማቸው ፈተናና ማዕበል ውስጥ ነው። ዛሬም እውነቱ ይሄ ነው። የምታልፉበት ማናቸውም ነገር ይኖር ይችላል። አንዳንዱ እንደ ደቀ መዛሙርቱ ጠፋሁ የሚያሰኝ ሊሆን ይችላል። ነገር ግን የሁሉ የበላይ የሆነ የሁሉ ጌታ የሆነ የሁሉ ልዑል የሆነ እግዚአብሔር እርሱ ከእናንተ ጋር ነው ያለው። ነፋሱን የሚያዝ ማዕበሉን የሚያዝ የገጠማችሁን የትኛውንም ነገር ጸጥ በል ማለት የሚችለው የበላይ ተቆጣጣሪው እሱ ከእናንተ ጋር ነው ያለው። በምናልፍበት የህይወት ማዕበል ውስጥ የምናስተውለውና የምንማረው ነገር እግዚአብሔር ማን መሆኑን ነው። ከስብከት ያለፈ ከትምህርት ያለፈ ከሰማነው ነገር ያለፈ መሆኑን እኛ ራሳችን በዓይናችን የምናይበትን ነገር በፈተናዎች ውስጥ እንመለከታለን። የእግዚአብሔር ሰው ነቢዩ ዮናስ የህይወቱን ትልቅ ትምህርት የተማረው አሳ ነባሪ ሆድ ውስጥ ሆኖ ነው። ደህንነት ከእግዚአብሔር ዘንድ እንደሆነ አስተዋልኩ አለ። በድንገት በአሳ ነባሪ ሆድ ውስጥ ራሱን አግኝቶ በሲኦል የመገኘት ያህል ነበር ይለዋል ሁኔታውን ሲገልጠው። ነገር ግን በዛ ስፍራ ሆኖ ለጮሆ ጩኸት ለዛ ምጡ እግዚአብሔር መልስ በሰጠው ጊዜ ደህንነት ከእግዚአብሔር ዘንድ እንደሆነ አስተዋልኩኝ። የምታልፉበት ማዕበል ፈተና የእግዚአብሔርን ታላቅነት ያሳያችኋል እንጂ አያጠፋችሁም። የገጠማችሁ ነገር እንደሚያጠፋችሁ ነው የሚነግራችሁ፣ እንደሚያጠፋን ነው የሚነግረን። ግን እውነቱ የገጠመን ነገር ስለ እግዚአብሔር ከዚህ ቀደም ከሰማነው ካየነው ካወቅነው በላይ ሌላ አንድ ትልቅ ትምህርት ይሰጠናል። እግዚአብሔር ልዑል መሆኑን፣ እግዚአብሔር ጌታ መሆኑን፣ የህይወታችን ጠባቂ መሆኑን፣ ከእጁ ማንም ሊነጥቀን እንደማይችል ያንን ነው የሚያስተምረን። ከዚህ ክፍል የምንማረው 3ኛው ነገር ይህንን ነው። ወንድሞቼ እነግራችኋለሁ፣ የምታልፉበት ነገር እናንተን አይውጣችሁ። እንደ አሳ ነባሪ ልትቆጥሩት ትችላላችሁ። እንደምንም ልንጠራው እንችላለን። ምንም ያህል አግዝፈን ልንናገረው እንችላለን። ግን ከሁሉ በላይ የገዘፈ የህይወታችን ባለቤት የህይወታችን ተቆጣጣሪ እሱ ነው። ያለ እርሱ ፈቃድ ከጸጉራችሁ አንዲቷ ቅንጣት እንኳን እንድትወድቅ አይፈቅድም። ይሄ የምታልፉበት ነገር የእግዚአብሔርን ታምራት ያሳያችሁ፣ የእግዚአብሔርን የበላይ ተቆጣጣሪነት ያሳያችሁ፣ የእግዚአብሔርን ልዑልነት ያሳያችሁ። ተሻገርኩ ስትሉ ስለ እግዚአብሔርም ደግሞ አንድ ነገር የምታገኙበት ይሁንላችሁ። እግዚአብሔር አብዝቶ ይባርካችሁ። ወንድሞቼ እህቶቼ፣ አሁንም ከኔ ጋር አብራችሁ እንድትሰሩ አበረታታችኋለሁ። ይህንን መልእክት ባላችሁ የሶሻል ሚዲያ ፕላትፎርም ለሌሎች እንድታደርሱት፣ ሌሎች ደግሞ እንዲጠቀሙበት። ይህንን በማድረጋችሁ እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ።